አምሳ ቀደም ብለን ከወጣን ብዙ ጊዜ ሆኖናል። ትልቁ ስጋቱ ግን የምነግር ነገር ጎንደር አንድ ከሆነ ይሄን ስብሰባ እንደምናደርግ የተለያየ ኢንፎርሜሽን ያገኛል። ይሄን ስላገኘ ጎንደር አንድ ሆነ ማለት ውጊያው ባንድ ያለቀ ማለት ነው። ጎንደር የስበት ማዕከል ነው። ሁለተኛ ጎንደር ስልጣን ለመስጠትም ከስልጣን ለማውረድም ትልቁን ኃላፊነት የሚወጣ የስበት ማዕከል መሆኑ ይሄ የሚታወቅ ነው። ምሳሌ የምነግርህ ወያኔን ለመጣል የጎንደር ወጣት በሰላማዊ ሰልፍ እየተተኮሰበት እየተገደለ አይሆንም ብሎ ኮከብ ያለበትን ባንዲራ እርግፍ አድርጎ ጥሎ ዋናውን የኢትዮጵያን ባንዲራ ይዞ የወጣ አሁንም ይሄን እያውለበለበ የሚገኝ በአማራ ክልል ያለ አጠቃላይ ወጣት ነው። ስለዚህ ይሄ ፍርሃት ስላላቸው ጎንደር አንድ ከሆነ እንወርቃለን የሚል ነገር ስላላቸው ነው። በሚሊተሪ ሁኔታ እንዴት አደረጋቸው የሚል ነገር ሲባል ከፍተኛ ኃይል ማስገባቱ እናውቃለን። በሰው ኃይል ነው፣ በከዘራ እየተመቱ ነው ልጆቹ የሚያስገቧቸው። እኛ ደግሞ ሲመጣ የራሳችን ስራ ሰርተን እየጠበቅን ጠላት ላይ ከፍተኛ የሆነ ድል እየተጎናጸፍን ያለንበት ሁኔታ ነው። አሳፍረን እየመለስን ያለንበት ሁኔታ ነው። አሁን ከሰኔ 1 ጀምሮ እስካሁን ድረስ ውጊያ ላይ ነን። በተከታታይ ውጊያ ላይ ነን። በጠላት ላይ ከፍተኛ የሆነ ድል እየተጎናጸፍን ያለንበት ሁኔታ ነው እና ጥሩ የሆነ ዝግጅት አድርገን በወታደራዊ በሰው ኃይልም በማቴሪያልም ጥሩ ዝግጅት አድርገን ጠላትን እየመታን ያለንበት ሁኔታ ላይ ነው ያለን። እንግዲህ አገዛዙ ድል እንደቀናውም እየተናገረ ነው። ቀጠናው የትብብር መንፈስ በትብብር የሚደረጉ ቀጣይ ተጋድሎች እንዳሉ ይታወቃል። ተባብረው እንዳይመጡበት ነው እንግዲህ እንደዚህ አይነት ነገሮችን እያደረገ ያለው። ለፋኖም ለትግራይ ኃይሎችም ለኦሮሞ ነጻነት ሰራዊትም በተለያየ መልኩ የድለላና የሽምግልና ተልእኮች የተሰጣቸው አካላት ተሰማርተዋል። ለማንኛውም አሁን ጎንደር በምን ሁኔታ ነው ያለው? እንግዲህ እናንተ ኃይል ድል እንዳደረጋችሁ ትናገራላችሁ። በአንጻሩ መስዋዕትነት መከፈሉንም እየገለጻችሁ ነው። ወዴት እያመራ ነው? እንደሚሉት እናንተን ጠራርጎ የማጥፋቱን ዘመቻ እያካሄደ ወይስ ደግሞ እናንተ እንደምትሉት የአገዛዙ ሰራዊት በከፍተኛ ሁኔታ ኪሳራ ገጥሞት ቦታዎችን እየለቀቀ እየሸሸ ነው የሚለው? ያው ምን አለ መሰለህ ብልጽግና ፋኖን አጠፋው ካለ በጣም ብዙ ጊዜ ነው። የብልጽግና ጄኔራል የሚባል የሚናገሩትን ሰምተሃል። አንደኛ ጉድጓድ ውስጥ ገብተዋል ይላል። ጫካ ውስጥ ናቸው ያሉ፣ ተበታትነዋል። አሁን የመልቀም ዘመቻ ነው የቀረን፣ እየለቃቀምናቸው ነው የሚሉ። አሁን ደግሞ የምትሰማው ነገር ምንድነው? ፋኖን እየገጠምን ነው እያሉ እየተናገሩ ነው ያሉት። በትክክል መሬት ላይ ያለውን ነገር የምነግርህ ግን እኔ እንግዲህ እዚህ ነኝ ያለው በትክክል ውጊያ ወረዳ ላይ ውጊያ እየመራን ውጊያውን ወደፊት እንዲሄድ እያደረግን በጠላት ላይ ከፍተኛ የሆነ ድል እያስመዘገብን ያለ ነው። እኛ የእነሱን አስከሬን ብናሳያችሁ በጣም ታዝናላችሁ። በጣም ከሚገባው በላይ ማሳየት ስላልፈለግን ነው። አስፈላጊ ከሆነ ልንልክልን እንችላለን። እንጃ የአስከሬን ክምር እኛ የእህል ክምር እንጂ የአስከሬን ክምር አይተንም እንትንም ምናናቅ በሚገባ የተመታበት ሁኔታ ነው ያለ ጠላት። አሁን እኛ የምንፈልገው ምን ለመሰለህ ጎንደርን አንድ ለማድረግ መጀመሪያ ቤታችንን እንስራ። ማገር አለ፣ ምሰሶ አለ። ይሄን ካቆምን በኋላ ነው ሌላውን ነገር የምንሰራው። መጀመሪያ ግን ጎንደርን እናቆም። ጎንደርን ካቆምን በኋላ ሌላዎችን ነገሮች ማከናወን እንችላለን። ያንንም የኛ የራሳችንና የህዝብን ፍላጎት ታሳቢ አድርገን የህዝብ ብዙ ጥያቄ አለ። ያን ጥያቄ የሚመለከተው አካል ለፖለቲከኞች ሰጥተው ፖለቲከኞች እንትን የሚያቀርቡት ነው። ኮሎኔል አበራም ለእናንተም መረጃው እንደደረሰ እርሶም እንደዚሁ ባሎት ቀደም ሲል በነበረው የመከላከያ ሰራዊት ኃላፊነት የሰሩ እንደሆነ ይታወቃል። የአገዛዙ ሰራዊት ያለበትን ቁመና የተመለከቱ መረጃዎች እንደሚደርሶት ተስፋ አደርጋለሁ። ከዚህ አንጻር ሰሞኑን አብይና ጀነራሎቹ ተገናኝተዋል። ብዙ ነገር አንስተዋል። በአስቸኳይ ይህንን ቋሽታችሁ አምጡ ነው የፋኖንም ሆነ የተነሱትን ኃይሎች በአስቸኳይ ድል ይዛችሁ እንድትመጡ የሚል ነገር ነው ይዞ የገለጸላቸው። የተለይም ደግሞ በቴክኖሎጂ ተጠቅመን እነዚህን ኃይሎች መበታተን አለብን የሚል ነው። የማያልቀው ቀነ ገደብ በዚህኛውንም ወቅት እስከ ሰኔ 30 ድረስ ቀነ ገደብ ተቀምጦ ድል ይዛችሁ ነው የሚል መመሪያ እንደተሰጣቸው ነው የተሰማው። እስቲ ምንድነው መከላከያ ሰራዊቱ ጀነራሎቹ አብይ አህመድ ከፍ ዝቅ ነው እያደረጋቸው ያለው አታስፈልጉኝም እስከ ማለትም ደርሷልና ምንድነው ያለው? እንደው ኮሎኔል አበራ እንግዲህ እኔ ጓደኞች ይደውሉልኛል ነገ ላይ ብዬ ስማቸውን አልነግርም። ጄኔራሎች አሉ፣ ኮሎኔሎች አሉ ከኔ ጋር እኩል የነበሩ። አንደኛ ሰራዊቱ ፈርሷል። ቶሎ ብላችሁ ጎንደርን አንድነት እንትን አድርጉ። እኛ መውጫ አጣን ነው
ቶሎ ብለን ከተጠያቂነት ራሳችን እናድን። በቃ የሚታመን የለም እዛ ውስጥ የሚታመን አንድ ብሔር ብቻ ነው። ሌላ ብሔር አይታመንም። ስብሰባ ገብተው ቁጭ ሲሉ እንኳን ይሄን አሁን የምታስተላልፏላችሁ እዚህ ነገሌ እያለ ነው ሙልጭ አድርጎ ነው የሚሰርባቸው። በጣም የሚገርም የሚያሳዝን የሰውን ሰብአዊ መብት የሚገፍ የመሳደብ እያስተማቀቃቸው ነው ያሉት። ስለ ውጊያው አጠቃላይ ሁሌ የሚነግሩት የነበር ውጊያው ጥሩ እንደሆን ውጊያ እንደዚህ እንደሆን ነው። ጠላትን አንኳሰው እንደሚነግሩት ምንድነው ስታፍ የተባሉትን አጠቃላይ በግንባር ያሉትን አሰማርቶ ምንድነው ችግሩ ብሎ ይሄን ነገር በሚያረጋግጥበት ሰዓት አለምሸት ደግፌ ነው የነገረው። በቃ የፖለቲካ መፍትሄ ይሰጣው ተብሎ ስታፎቹ አጠቃላይ ኢንፎርሜሽን እንዲሰበሰቡ ሲላኩ አንደኛ ለሰራዊቱ የሚሰጠው ግዳጅ ምንድነው? የተወሰነ የተበታተነ እዛ ፋኖ ሽፍታ አለ፣ ሄዳችሁ እሱን እንዲያደርጋችሁ መታችሁ ነው የሚባሉት። ነገር ግን በመጣው ቁጥር ሁሌ እየተደመሰሰ ሁሌ እንትን እያለ ነው የሚሄድ። ያ ወታደር የመዋጋት አቅም የመዋጋት ፍላጎት የለውም። እጁን የሚሰጥ ነው፣ የሚማረክ ነው፣ በቃ እየመጣ የሚሞት ነው። ይሄ መሆኑን ጓደኞቻችን እየነገሩን ነው። እና የሞተ የተበተነ አሁን ከትንሽ ጊዜ በኋላ ሁሉም ኃይሉ እንደሚበተን እርግጠኛው ነው የምነግርህ አቶ መሳይ። በአንጻሩ ሰሞኑን የአማራ ክልል ምስለኔ አስተዳደር በአማራ ክልል የሚገኙ የመንግስት ሰራተኞች በፋኖ ምክንያት ስራቸውን አቁመው ከስራ ውጭ የሆኑ በአስቸኳይ ወደ ስራ እንዲመለሱ አንድ መመሪያ አስተላልፈዋል። ይሄም በዋናነት የደጋፊዎችን ሞራል ለመገንባትና ፋኖች ምድር ላይ የሉም፣ ስለዚህ ወደ ስራ ገበታችሁ ተመለሱ የሚል መሬት ላይ ምንም አይነት ለውጥ እንደውም የበለጠ ኪሳራ እየደረሰባቸው ነገር ግን ሰራተኞች ወደ ስራ ገበታቸው በአስቸኳይ እንዲመለሱ የማይመለሱት ላይ ጥብቅ እርምጃ እንደሚወስዱ እያስጠነቀቁ ይገኛሉ። መሬት ላይ ያለው እውነት ምንድን ነው? ምርጫውንም አድርገናል፣ ስለዚህ ወደ ስራ ገበታችሁ ተመለሱና ስራችሁን ጀምሩ የሚልበት ቁመና አለው አማራ ክልል ላይ። አጠቃላይ እኛ በምንቆጣጠርበት ወረዳ ነጻ ባደረግነው 6ኛና 8ኛ ክፍልን አስፈጽመናል። ሁሉም መምህራን ተቆጣጥረን ያለንበት ቦታ ላይ ፈተናውን አይተን መታሸግ አለመታሸጉን አረጋግጠን ፈተና እንዲሰጥኛ ጸጥታውን ተቆጣጥረን ሁሉም ነገር አድርገን ሕክምና ጣቢያዎች ሁሉ በእኛ ቁጥጥር ስር ናቸው። መንገዶቹ በእኛ ናቸው። ትራንስፖርት የሚመላለሰው በእኛ ጋር ነው። ቴሌዎቹ አጠቃላይ የሚሰሩት ሁሉም መብራት፣ ውሃ የምትለው አጠቃላይ በእኛ ቁጥጥር ስር ነው። በቀላሉ ነገር ከቋራ ጀምሮ እስከ ደንቢያ ሮቢት የሚባል ቦታ ደልጊ ብቻ ነው